ግን አሁን የእናት እቅፍ ያስፈልገዋል፣ የእናት ጡት ያስፈልገዋል። ገና ነው 3 ወር መጠንከር አለበት። የእናት ጠረን የሚባል ነገር አለ። እኔ እናትም አባትም ሆኜ አሳድገዋለሁ። ለምን መሰለሽ የሚላ እኔ ልጄን ለማየት ሲሄድ ማለት ነው እዛ እኔ 10 ነገር እያየው ከምጣላ ከሰው ጋር ከምበጣበጥ ምን አመጣበት እኮ እሱ እኮ የምታደርገው ነገር ልክ ነው ማለት አይደለም። ግን ደግሞ ልጁ ከእናቱ ተነጥሎ አሁን የሚኖርበት እድሜው አይደለም ነው ጊዜው አይደለም። ጠዋት ማለት ነው ሱቅ ሄዱ ነው የመጣው። ባይገርምሽ ልጅ ከልጅ ጋር ሲውል ልጅ ሆነብኝ እኮ ዛሬ ምን ሆነ? ልጄን በቃ አልፈልግም። የምር እየቀለድኩ አይደለም። እያወራን ነው። ልጁን ከቆይ ዞር በል እኮ አምጪው በቃ ሊተኛ እያዛጋው ነው። እኔ አሁን አውቃለሁ ሊተኛ ሲል አውቃለሁ። አሁን እያዛጋው ነው። ሲያዛጋ ማለት ወይ እርቦኛል ነው እያለ ነው ወይንም ደግሞ ልተኛ ነው እያለ ነው። እሺ አንጋም መታ ወይ ጡት ታጥባው ጌታ ነው እያዛጋ ነው። ሰማኝ መታ እንዴት ጡት ታጥባው ምን አልከኝ? እያስጨነቀችኝ ነው እንዴ? ሄርሜላ ታስጨንቅኝ እንጂ ልጅ የምር እያስጨነቅሽኝ